ሰላም ሰላም መብቱ መላኩ ነኝ። ግራፊክ ዲዛይነር እና ኮንተንት ክሬተር ነኝ። በዚህ ሞጁል 1 እና ሌሰን 1 ስለ ግራፊክስ ዲዛይን ምንነት እናያለን ማለት ነው። ወደ ዴፊኒሽኑ ስንመጣ ግራፊክ ዲዛይን ማለት the craft of planning and creating visual content to communicate ideas and messages ሐሳቦችን ሐሳቦች እንዲሁም የተለያዩ መልእክቶችን ለማስተላለፍ የምንጠቀምበት መንገድ ነው። ለምሳሌ መጽሐፍ የሚጻፈው ምንድነው? መልእክት ለማስተላለፍ። ስዕል የሚሳለው ለምንድነው? መልእክት ለማስተላለፍ። ጽሁፍ የሚጻፈው ለምንድነው? መልእክት ለማስተላለፍ። ቪዲዮ የሚሰራው ለምንድነው? መልእክት ለማስተላለፍ። ልክ እንደዚያ ሁሉ ግራፊክ ዲዛይንም መልእክት የምናስተላልፍበት መንገድ ነው ማለት ነው። So graphic design is everywhere you look in the digital age በዚህ ዲጂታል ዓለም ግራፊክ ዲዛይን ሁሉ ነገራችን ነው። ለምሳሌ ስልካችሁን እንደከፈታችሁ መጀመሪያ ላይ ሆም ስክሪን ላይ የምታገኙት የተለያዩ አፕሊኬሽኖችን ነው ወይም ደግሞ መተግበሪያዎችን ነው። እነዚያ መተግበሪያዎች ከላይ የምታዩቸው ሎጓቸውን ጨምሮ እንዳለ ውስጣቸው የግራፊክ ዲዛይን ውጤት ነው። ለምሳሌ ስልካችሁን ከፍት እንዳደረጋችሁ የፌስቡክ አፕሊኬሽንን ታያላችሁ። አፕሊኬሽኑ ራሱ ምንድነው? ግራፊክ ዲዛይን ነው ማለት ነው፣ ወይም ደግሞ የግራፊክ ዲዛይነር ውጤት ነው። ሰው ፍሮም ቢልቦርድ እነዚህ ቢልቦርዶችም ደግሞ ማስታወቂያ ሰሌዳዎች፣ ሴሪያል ቦክስ፣ የእህል ማሸጊያ ቅርጫቶች ላይ ያሉት ሞባይል አፕሊኬሽኖች እነዚህ ሁሉ ላይ የሚጻፍባቸው ነገር ምንድነው? የግራፊክ ዲዛይን ውጤት ነው ወይም ደግሞ ግራፊክ ዲዛይን ነው ማለት ነው። through incorporating different elements and principles this designs can influence our perception and emotion ፐርሰፕሽን ወይም ደግሞ እይታችን ወይም ደግሞ ኢሞሽናችን ስሜታችን አፌክት ያደርጋሉ ማለት ነው። ለምሳሌ አረንጓዴ በአረንጓዴ የሆነ ሎጎ ብናይ ምንድነው የሚሰማን? የሆነ ከእድገት ጋር የተያዘ ከወጣትነት ጋር የተያዘ ወይም ደግሞ ከተፈጥሮ ጋር የተያዘ ነገር ነው የሚመጣልን አይደል? ቀይ በቀይ የሆነ ነገር ብናይስ ምንድነው የሚሰማን? የሆነ የሚያስፈራ ነገር ወይም ደግሞ ኢነርጄቲክ የሆነ ነገር ወይም የአደጋ ምልክት ነገር አለ። ያ ምንድነው? ኢሞሽን ነው ማለት ነው። ስለዚህ ግራፊክ ዲዛይን የራሱ ኤሌመንቶች አሉት። የግራፊክ ዲዛይን ኤሌመንቶች በቀጣይ የምናያቸው ፕሪንሲፕሎች አሏቸው። ስለዚህ የሰዎችን ፐርሰፕሽን ወይም ደግሞ እይታቸውንና ስሜታቸውን ኢንፍሉዌንስ የምናደርግበት መንገድ ነው ማለት ነው። ሰው ግራፊክ ዲዛይን is also known as communication design ምክንያቱም ግራፊክ ዲዛይን ምንድነው? መግባቢያ ነው ወይም ደግሞ ኮሚኒኬት ማድረጊያ ነው አይደለም? ለምሳሌ እኔ ሎጎዬን የኔ ብራንድ ከለሬ ምንድነው? ኦሬንጅ ነው አይደለም? ኦሬንጅ ምንድነው? የኦሬንጅ መልእክት ወደፊት እናዋለን ከለር ሳይኮሎጂ ላይ ኦሬንጅ መነቃቃት ወይም ደግሞ ሞቲቬሽን ነው። ስለዚህ እኔ ሞር ፎከሲ የማስተምረው ወጣቶችን ስለሆነ ወጣቶችን ለማነቃቃት ወጣቶችን ለማስተማር ነው። ስለዚህ መልእክት አለው ማለት ነው። ስለዚህ ኦሬንጅ ከለር በማድረግ የፕሮፋይል ስር ነው የምናደርገው ማለት ነው። መልእክት አስተላለፍኩ ማለት ነው። ሞቲቬሽኑ ደግሞ መነቃቃትን መልእክት አስተላለፍኩ ማለት ነው። ሶ ግራፊክ ዲዛይነርስ አር ኤሰንሻሊ ቪዥዋል ኮሙኒኬተርስ ምንም ሳይናገሩ የሆነ ነገር ዲዛይን በዲዛይናቸው ብቻ መግባባት ይችላሉ ማለት ነው። ቪዥዋል ኮሙኒኬተርስ ማለት በማየት ብቻ ለምሳሌ የኔ ሎጎ በማየት ብቻ ይህ ሎጎ ስለምንድን ሊሆን ይችላል የሚለውን ማወቅ ይችላላችሁ ማለት ነው። they bring visual concepts to life most commonly through graphic design software ያው ማንኛውም ግራፊክ ዲዛይን የምንሰራው በምንድን ነው? በግራፊክ ዲዛይን ሶፍትዌር ነው ማለት ነው። ስለዚህ ግራፊክ ዲዛይን one that companies connect with consumers ለምሳሌ የናይክ ካምፓኒ ብትወስዱ እንዴት ነው ከኮንሱመሮች ጋር ወይም ደግሞ የናይክን ፕሮዳክት ከሚጠቀሙ ሰዎች ጋር የሚግባባው? በሎጎ አይደል? ምንድነው የምናደርገው? መጀመሪያ የፕሮዳክት የጫማ ናይክ ነው አይደለም ወይም ደግሞ የሱሪ ናይክ ነው አይደለም ለማለት ሎጎዋን ቼክ እናደርጋለን አይደል? ስለዚህ በዛች ሎጎ ያች ሎጎ ምንድነው? ግራፊክ ዲዛይን በሷ ኮሙኒኬት አደረገ ማለት ነው። ዲዛይንስ ካን ቢ ዩዝድ ቱ ፕሮሞት ኤንድ ሴል ፕሮዳክት ለማስተዋወቅ ፕሮሞት ማስታወቂያ ለመስራት ሊሆን ይችላል። ለምሳሌ ፌስቡክ ላይ ፖስተር ብሰራ ወይም ይሄን ኮርስ ለማስተዋወቅ እንደዚህ ኮርስ እያስተማርኩ ነው ግራፊክ ዲዛይን ብዬ ፖስተር ብሰራ ያ ምንድነው? ፕሮሞሽን ነው ማለት ነው። ቱ ኮንቬይ ሜሴጅ መልእክት ለማስተላለፍ ቱ ዲቨሎፕ ኤ ብራንድ አይደንቲቲ ብራንድ አይደንቲቲ ማለት መለያ ማለት ነው።
ለምሳሌ የኔ ብራንድ አይዴንቲቲ ከለሬ ኦሬንጅ ነው። ሎጎዬ መባ ይልና ከዛ ስታር ወይም ኮከብ አለ። መባ ግራፊክስ ነው ሙሉ ስሙ። ደን እነዚህ ምንድናቸው? ፎንት ያለው ፎንቴ ሞንቴራት ነው የምጠቀመው። ስለዚህ ፎንት፣ ሎጎ፣ ከለር እነዚህ ምናቸው? መለያየ ናቸው ማለት ነው። ለምሳሌ ኮካ ኮላ ቀይ ወይም ነጭ ነው አይደል የሚጠቀመው? መለያውን ወይም ደግሞ ብራንድ አይዴንቲቲ ነው ማለት ነው። አቢሲኒያ ባንክ ለምሳሌ ተመልከቱ። የአቢሲኒያ ባንክ ከለር ምንድን ነው? አቢሲኒያ ባንክ ስትባሉ ምን ትመጣላችሁ? ቀጥታ ቢጫ ቀለም አይደለ? ቢጫና ጥቁር ቀለም። ስለዚህ ያ እሱ የግራፊክ ዲዛይን ውጤት ነው አይደለ? ግን እሱ ምናቸው ሆነ? መለያቸው ሆነ ወይም ደግሞ የብራንዳቸው አይዴንቲቲ ወይም ደግሞ መለያ አቢሲኒያ ባንክ የሚለው መለያ ሆነ ማለት ነው። Though some graphic designers have commercial purpose, a graphic designer combine art and business. አርትን ለቢዝነስ መጠቀም ማለት ነው። So the creative process is informed in part by business goal. So የትኛውም ግራፊክ ዲዛይን ከጀርባው ምን አለው? ጎል አለው ማለት ነው። ቢዝነስ ጎል አለው። So all in one graphic design, the art of practice of creating visual content to communicate message. በቴክስት ሊሆን ይችላል፣ በዲዛይን ሊሆን ይችላል። የሚታይ ነገር ክሬት አድርጎ በዛ መልእክት ማስተላለፍ ማለት ነው። ለምሳሌ ፌስቡክ ላይ የሆነን ፖስት ስትወዱት ምንድን ነው የምትሉት? የላይክ ምልክቷን ፈልጋችሁ ነው የምትጫኑ አይደል? መናደድ ወይም ደግሞ በዛ ፖስት መበሳጨታችሁን ለማሳየትስ ይሁን የተናደደች ኢሞጂ ፈልጋችሁ እሷን ነው የምትልኩለት አይደል? ስለዚህ በዛች ግራፊክ ዲዛይን ብቻ ኮሚኒኬት አደረጋችሁ ማለት ነው። እችን የመሰለች ካለች እሷ መናደዳችሁን እች ስትልኩለት ሰውየው እንደወደዳችሁት ገባው። የተበሳጨችዋን ኢሞጂ ስትልኩለት ደግሞ እንደተበሳጫችሁ ገባው ማለት ነው። እነዚህ ኢሞጂዎች በምን ያሰሩ? በግራፊክ ዲዛይነሮች ነው። ስለዚህ ኮሚኒኬት አደረጋችሁ ማለት ነው ሰውየውን በዛች በምትታይ ነገር ብቻ ምንም ነገር ሳትልኩለት ማለት ነው። ስለዚህ አርትን ተጠቅሞ ኮሚኒኬት ማድረግ ነው። ቪዥዋል በሚታይ ነገር ኮሚኒኬት ማድረግ ነው ግራፊክ ዲዛይን። ዲዛይነር ሲውዝ ታይፖግራፊ ለምሳሌ እንደዚህ ቁልፍልፍልፍ ያለ ቴክስት ጽሑፍ ስታዩ የሚሰማችሁ ስሜትና የተራረቁ ፊደሎች ስታዩ የሚሰማችሁ ስሜት ምንድን ነው? ቁልፍልፍ ያሉ ነገሮች ስታዩ የሆነ የመዝናኛ ፋንሲ ነገር ምናምን ለምሳሌ እንደ ኮካ ኮላ አይነት የሆነ የሚያዝናና ነገር ምናምን ወደ አእምሯችሁ ይመጣል። ፎርማል የሆነ ፎንት ስታዩ ደግሞ ይሄ ነገር በቃ የመዝናኛ ወይም ደግሞ እንደዚህ ፋንሲ ነገር ሳይሆን የሆነ ኖርማል ነገር ነው ብላችሁ ታስባላችሁ ማለት ነው። ኢሜጅ ፎቶዎችን ሊጠቀሙ ይችላሉ። ለምሳሌ የሆነ ሰዓት እኔ ልጅ እያለሁ በጣም የሚያስፈሩ ስለ ኤችአይቪ መልእክት ለማስተላለፍ ታስታውሱ ከሆነ የሆነ የሚያስፈራሩ ኢሜጆች ራሳቸው ትልልቅ ጆሯቸው ትልልቅ የሆነ ደግሞ ሰውነታቸው ቀጫጭን ነበር የሚያሳዩ። አሁን ያ ምንድነው? ስኬሪ ነው፣ አስፈሪ ነው። እኔ ራሷን ሳስበው በቃ ምስሎቹ አይነ ውስጥ ይመጣሉ ማለት ነው። ከለር ምሳሌ የትኛውም ማደያ ብትሄዱ ቀይ ቀለም አለው አይደለ? ቀይ ቀለም ምንድነው? ቀይ ቀለም ከኤነርጂ ጋር ስለሚያዝ ኮካኮላ ቀይ ቀለምን ይጠቀማል። ምንድነው? መጠጡ ኤነርጂ አለው እንደማለት ነው። ኤንድ ሌአውት ቱ ሶልቭ ፕሮብሌምስ ችግሮችን ለመፍታት ሌአውት ምንድነው? ፖዚሽን አቀማመጥ ነው። ሶልቭ ፕሮብሌምስ ችግር ለመፍታት ኤንድ ኮንቬ አይዲያስ መልእክት ለማስተላለፍ እና ችግር ለመፍታት ማለት ነው። ስለዚህ ግራፊክ ዲዛይን ኢዝ ዩዝድ ኢን ሜኒ ኤሪያስ ብዙ ቦታ እንጠቀማለን። ብራንድ አይዴንቲቲ ማለት ለምሳሌ የመባ ግራፊክስ ሎጎ ሊኖረኝ ይችላል። ቢዝነስ ካርድ ቢሰራ፣ ሌተር ሄድ ቢኖረኝ፣ ብራንድ ጋር ላይ ቢኖረኝ እነዚህ ብራንድ አይዴንቲቲ ላይ እንጠቀማለን። አድቨርታይዚንግ ማርኬቲንግ ላይ ፖስተሮች፣ አሁን ፌስቡክ ላይ ብታያቸው ቢልቦርዶች፣ ሶሻል ሚዲያ ኮንተንት ፖስት በፖስት ለምሳሌ ፖስተር ሰርቼ ይህን ኮርስ ለማስተዋወቅ ተምኔል፣ የዩቲዩብ ተምኔሎች፣ ባነሮች ለምሳሌ ከፕሮፋይላችን ጀርባ ያለው የፌስቡክ ባነር እሷን የግራፊክ ዲዛይን ነው። ፕሪንት ሚዲያ ደግሞ የህትመት መጽሔቶችን እንሰራለን። እነሱ በግራፊክ ዲዛይነሮች ነው የሚሰሩ። ኒውስ ፔፐር፣ ብሮሸር፣ ጋዜጦች፣ እነዚህ መጽሐፍት። ዲጂታል ሚዲያ ላይ ደግሞ ዌብሳይት እንዳለ ሁሉም የግራፊክ ዲዛይን ውጤት ነው ማለት ነው።
ፓኬጂንግ ዲዛይን እነዚህ ማሸጊያዎች ፕሮዳክት ለምሳሌ የብስኩት ማሸጊያ ምናምን ተወስዶ ቦትል የለስላሳ ጠርሙስ ላይ የሚጻፉት ነገሮች እነሱ ናቸው ፕሮዳክትስ ኦፍ ግራፊክ ዲዛይን ማለት ነው። ዩአይ እና ዩዘር ኤክስፒሪየንስ እና ዩዘር ኢንተርፌስ ዲዛይን የአፕ ኢንተርፌስ ለምሳሌ ፌስቡክን ክፍት እንዳደረጋችሁት የምታዩት እሱ አቀማመጡ የግራፊክ ዲዛይን ውጤት ነው። ከላይ ስታዩ በግራ በኩል የእናንተ ፕሮፋይል አለ። ከፕሮፋይላችሁ ቀጥሎ ፖስት የሚል አለ። ከፖስት ቀጥሎ ፍሬንድ የሚል አለ እያለ የአቀማመጡ የግራፊክ ዲዛይን ውጤት ነው። ፖስት ስታደርጉ ደግሞ ከታች ላይክ አለ፣ ኮሜንት አለ፣ ሼር አለ። ዳር ፕሮዳክትስ ኦፍ ግራፊክ ዲዛይን የአፕ ዩዘር ኤክስፒሪየንስ እና ዩዘር ኢንተርፌስ ማለት ነው። ሞሽን ግራፊክስ አኒሜትድ ማስታወቂያዎች የአኒሜሽን ማስታወቂያዎችን ብታዩ እነሱ ኢንትሮ ለምሳሌ እዚህ ኮርስ ላይ መግቢያ ላይ መባ የሚል መባ ግራፊክስ ብዬ እየተንቀሳቀሰ ሎጎ ባደርግ ኢትስ ኢንትሮ ማለት ነው፣ መግቢያ ነው። ግራፊክስ ነው፣ ሞሽን ግራፊክስ ነው። ኮርፖሬት ኤንድ ኦፊስ ዩዝ ፕሬዘንቴሽንስ ሪፖርቶችን በዚህ በግራፊክ ዲዛይን ልንሰራ እንችላለን። ኢንፎግራፊክስ ኤጁኬሽን ኤንድ ትሬኒንግ ላይ ለርኒንግ ማቴሪያሎችን ሰርቲፊኬቶችን ኢለርኒንግ እነሱን በዚህ ልንሰራ እንችላለን። ኤቨንት ኤንድ ፕሮሞሽን ኢቨንቶች ሲኖሩ ዝግቶች ሲኖሩ ማስታወቂያዎች ሲኖሩ ኤግዛምፕልስ ኦፍ ግራፊክ ዲዛይን ኢን ሪል ላይፍ ላይ ሎጎ፣ የሶሻል ሚዲያ ፖስት፣ ፖስተሮች፣ ፍላየሮች፣ ዌብ እና አፕ ዲዛይን፣ ፓኬጂንግ ዲዛይን፣ ኤዲቶሪያል ዲዛይን፣ ሞሽን ግራፊክስ እነዚህ ግራፊክ ዲዛይኖች ናቸው ማለት። ስለዚህ ኢንሾርት ግራፊክ ዲዛይን ማለት ቪዥዋል ኮሚኒኬሽን ዩዚንግ ቴክስት ኢሜጅ ማለት ነው። ፕላስ ክሬቲቪቲ ቱ ሴንድ አ ክሊር ሜሴጅ ኦር ፊሊንግ። ስለዚህ ግራፊክ ዲዛይን ማለት ቪዥዋል ኮሚኒኬሽን ነው። ምንም በመጠቀም ቴክስትን ወይም ደግሞ ምስልን በመጠቀም ምንም ቃል ሳናወጣ ምስልና ቴክስትን በመጠቀም ብቻ ክሬቲቪቲ ጨምረን ወይም ደግሞ ፈጠራ ጨምረን መልእክት ማስተላለፍ ነው ዋናው ዓላማ። በሌሰን 2 ላይ እንገናኝ። ታንክ ዩ